ከነዚህ ባለ ታሪኮች ውስጥ አንዱ እኔ የጻፍኩትም ብልሁና አስተዋዩ የነበሩት የጅማው ሱልጣን አባ ጅፋር ወይም በሙሉ ስማቸው መሐመድ ኢብኑ ዳውድ 1000 ጊዜ የአላህ ባሪያ ናቸው። አባ ጅፋር ወደ ስልጣን የወጡት ገና በለጋ እድሜያቸው በ14 ዓመታቸው ነበር። በዛ በለጋ እድሜያቸው ራሳቸውን ችለው ሀገር መምራት ችለዋል። ጅማም ኢስላማዊ ሀገር ሆና እንድትቀጥልም ትልቅ ሚና ተጫውተዋል። የፖለቲካ ብስለት የነበራቸው ሲሆን በሸሪዓዊ ህግጋት የሚመሩ ሱልጣኔት ነበሩ። በጅማ ውስጥ 5 መስጂዶችንም አስገንብተዋል። መግባቢያ ቋንቋቸውም በሚገርም ሁኔታ አረብኛ ነበር። በየዓመቱም 7 ሰዎችን ሐጅ የሚያስደርጉ ነበርና በዛ ጊዜ አሁን የፈረሰ ቢሆንም መካ ካዕባ አጠገብና በመዲና ከነብዩ ሰለላሁ ዐለይሂ ወሰለም ቤት አጠገብ ማረፊያ አሰርተው ነበረ። ባድዋ ጦርነትም እቺ ለምደም ትደበቅ አይገባኝም። ባድዋ ጦርነትም በጣም ትልቅ ሚና ተጫውተዋል። 20,000 ማርቼዛ ገንዘብና 500 ወታደሮችንም ልከው ራሳቸውም ዘምተው ነበረ በመጀመሪያው አካባቢ ላይ። በመጨረሻም አባ ጅፋር ቢሞቱም እኛ በውስጣችን እናኖራቸዋለን። ነገር ግን አባ ጅፋር ካሳዩን ዋነኛ ነገር ታሪክ መስራት የጦር መሪነት፣ ጦርነትን ማሸነፍ ብቻ ሳይሆን ሀገር መምራት፣ ኢስላማዊ ግዛት አድርጎ ማስቀጠልም ትልቅ ታሪክ ሰሪነት መሆኑን አሳይተናል። አባ ጅፋር የአመራር ተምሳሌት መሆን የሚችሉ ጀግና መሪም ነበሩ። ነገር ግን የዛሬ ልጆች፣ ወጣቶች እንዲሁም ሌሎች እኒህን ታላቅ ሰው ሳያውቁ ሲቀሩ በእርግጥ ዘመናችን ያለበትን ርክሰት ያሳየናል። ምንነታችንን እንዳናውቅና እንዳንረዳ ያደረገንም ይህ ቸልተኝነታችን ነው። ታዲያ እኛ በዚህ ስራችን የተበረዘውንና የተበላሸውን የኢትዮጵያ ሙስሊም ታሪክ የምናስተካክልበት መስመር ጀምረናል። የኢትዮጵያ ልጆች ትክክለኛው ታሪካቸውን፣ ማንነታቸውን አውቀው የሚኮሩባቸውና አርአያ የሚያደርጓቸውን ባለታሪኮችን ተመልክተው ታሪክ ሰሪዎች እንዲሆኑ መስመሩን ጀምረናል፣ እንቀጥለዋለንም። نحن لن نستسلم ننتصر أو نموت